ስንል ትላንትና ከህዋት ወራሪ ኃይል ጋር በነበረው ጦርነት ዛሬ እኮ ፋኖ ብለን የምንፈርጀው አካል ከመከላከያ ሰራዊት ጎን ተቀምጠው ያንን የወረራ ኃይል ኢትዮጵያን እናፈርሳለን ብለው ዛሬ ጊዜ ሰጥቷቸው እነ ጌታቸው የጠቅላይ ሚኒስትሩ አማካሪም ቢሆኑ ኢትዮጵያን እናፈርሳለን ብሎ ከዛ ሲነሱ የፋኖ ኃይል አማራውም ጭምር እዛው ጎረቤት ስለሆነ የሚደርስበትን ጥቃትም ለመከላከል ከአማራ አብራክ የወጣው የፋኖ ኃይል አብሮ ተቀላቅሎ የመከላከያ ደጀን ሆኖ እንዲያውም የአንበሳውን ድርሻ ወስዶ ጠቅላይ ሚኒስትሩን በፓርላማ ፋኖን ሲያደንቁ ነበር፣ ጀግና ተዋጊ እንደሆነ። የአንበሳውን ድርሻ ወስዶ የህዋትን ጦር መክተው በወቅቱ የነበረው ነገር እንደተጋጋው ምንም የተፈጠረው ቀውስ እንትን ቢልም እንግዲህ ከዛ በኋላ ነው እዚህ ወደ ትጥቅ ማስፈታት ሲመጣ በተለይ ከልዩ ኃይል ጋር ተያይዞ የተፈጠረው ችግር ቶታሊ መጀመሪያ በሮ ሄደው መንግስት አማራ ክልል ነው። በወቅቱ ነው የዜማ ውስጥ ነበርኩ። በጣም እንፈልገው ነበር የልዩ ኃይል መፍረስም ነበረበት። ግን ውሸት ነው። አሁንም አልፈረሰም አለ። አሁንም ልዩ ኃይል አለ በየክልሎች። ውሸት ነው። የዛን ጊዜ መጀመር የሚገባው ከህወሓት ልዩ ኃይልን የጀመረች ህወሓት ነው። ህገ መንግስት ጥሳ ህገ መንግስቱ ላይ አንቀጽ 54 ይመስለኛል ክልሎች የአካባቢ ፖሊስ እንጂ ሚሊሻ እንጂ በዚህ ደረጃ የቡድን መሳሪያ የያዘ ልዩ ኃይል እንደማያስፈልገው ይታወቃልና ህወሓት ለራሷ ስትል ያን ፈጠረች፣ ክልሎችም ወሰዱት። በጣም የሚያስገርመው ይሄን ትጥቅ ማስፈታት ሲጀመር ከየት ነው መፈታት ያለበት? ትጥቅ ማስፈታት የራሱ ሳይኮሎጂካል እንትን አለው። ስነ ልቦናው የማንውሱ የትኛው አካባቢ ስጋት አለበት? አማራው ስጋት አለበት፣ ኦሮሞው ስጋት አለበት፣ ሲዳማው ስጋት አለበት ምናምን ብሎ ተብሎ መጠናት አለበት። በአንድ ቀን ጀንበር ደግሞ አይሆንም። ዝም ብሎ ፍረስ በላርሱ ችግር ነው። ስታቋቁመው እንዳቋቋም ከሁሉ ስታፈርሰውም ራዲካል መሆን አለበት። ትጥቅ አይደለም ቀበቶ እንኳን ለመፍታት እኮ ሽንት ቤት መሄድ አለ ማለት ዝም ብለህ ሜዳ ላይ ቀበቶን አትፈታው ማለት ሰው ያህል ለምን ፈታት ብሎ ትጥቅ ሪስክ ነገር ነው። በተለይ ወደ ሰሜን ስትሄድ ከእያንዳንዱ ሰው ህልውና ጋር የተያዘ ነው። አንድ የሰሜን ሰው ሚስትህን ፍታ ብትለው ልጆቹ እናት ይቀለዋል ትጥቅህን ፍታ ከምትለው። ቀስ ብሎ ግራጁዋሊ አሳምኖ ነገሮችን አመቻችቶ ስጋት አለ ወይ? አማራ ክልል የህወሓት ስጋት አለብኝ ይላል። ህወሓት ትጥቅ ባልፈታችበት ይሄኛውን ክልል ብታስፈታ የሚፈጠረውን ችግር አስበው። ጨስት በፍጥነት በሩበት። ትዝ ይልሃል የዛን ጊዜ ከአማራ ክልል ኮሚኒኬሽን ቢሮ ኃላፊ አንድ ሚስጥር ወጣ። ግራጁዋሊ ተቀጣጠለ። ደብዳቤ ወጣና ይፋ ሆነ። ከዛ በኋላ እንግዲህ እኔ በአንድ ቀን ጀንበር የተወለደ ይመስለኛል አሁን ያለው የፋኖ እንቅስቃሴ በአንድ ቀን በዛች በልዩ ኃይል መፍረስ ከልዩ ኃይል መፍረስ ምክንያት ጋር ተያይዞ በቃ ፋኖ መጀመሪያም ያው የአማራው ማህበረሰብ ተጎዳ፣ ህዝቤ በየቦታው እያለቀ ነው፣ የአማራ ህዝብ መጻተኛ ሆኗል፣ ኢትዮጵያ ውስጥ የስደት ኑሮ ነው፣ የስቃይ ኑሮ ነው፣ ግድያ፣ ሞት፣ በቃ እልቂቱ አማራ ላይ ነው። በኤክስካቫተር ቅድም እንደነገርኩ መተከል ላይ ወለጋ ላይ የአማራ ህዝብ በማንነቱ ተለይቶ ተገደለ የሚል ነው ይዘው የተነሱ ስሜት። እንግዲህ ማንም ሰው እንግዲህ የተመሰረተው የዘር ፖለቲካ ነው። ይሄን አኑሮብናል። ስለዚህ እያንዳንዱ የዘሬ ያንዘርዝረኝ ነው የሚለው ዘን የአማራም ፋኖ የዘሬ ያንዘርዝረኝ አለና አማራው የተጎዳ ነው የኔ ማህበረሰብ አለና ተነሳ። አትፈርድበትም ለምን ተነሳ ብለህ። ሌላው እንደተነሳው ነው እሱም የተነሳው። እዛ ጋር ግን ቁጭ ብሎ መነጋገር ተገቢ ነው። የአማራ ማህበረሰብ የሌላውን ብሔረሰብ ማህበረሰብ በመላው ሀገሪቱ በህገ መንግስቱ መሰረት ተንቀሳቅሶ መስራት መብቱን ማስከበር የአብይ አህመድ መንግስት ኃላፊነት ነው። ይሄን ማድረግ ቢቻል፣ ገዳዮቹን ለፍርድ ማቅረብ ቢቻል፣ የህዝቡን ሰላም ማስከበር ቢቻል፣ ሰራዊት እንኳን ቢያጣ ማህበረሰቡን አስታጥቆ ራሱ እንዲከላከል ማድረግ ቢቻል አገር ትረጋጋለች። እንዲህ አይነቱ ግን የግፍ ግድያ አጎሸውና ያን ትውልድ ፋኖ ጫካ ገባ። እኔ አንዳንድ ስም መጥራት አልፈልግም። አንድ ጉምቱ ፖለቲከኞች በ6 ቀን ያልቃል ጦርነቱ ምናምን ሲሉ የእስራኤልን የ6 ቀን ጦርነት አስታወስኩና እንዲህ ከሆነ ጥሩ ነው እንግዲህ ይህን ያክል ፓወር ኖሮት ካቆመ። ነገር ግን ዛሬ ከትንሹ አድማስ ተነስቶ አድማሱን አስፍቶ ዛሬ ፋኖ ያለበትን ደረጃ ስናየው አሳሳቢ ነው። መንግስት ሸለቆ ለሸለቆ ነው የሚሄደው ይላል። እኛ ደግሞ አሁን ደግሞ ቴክኖሎጂ በጣም እጅ ላይ ነው ያለው። ይሄ ማዕት ነገር ያሳያል። ውሸቱም እውነቱም አለ። አንጥረ ወስደት ያለ ምን እዚሁ እኮ አንድ ሀገር ላይ ነው ያለ ነውና በዚህ ደረጃ ዝቅ አድርጎ ማየት ተገቢ አይደለም። ደርግ ህወሓትን ዝቅ አድርጎ አይቶ ሻዕቢያን ሲከታተል ነው ህወሓት አድጋ ቁጥቁጣ መጣ መንግስት የገለበጠችው የሻዕቢያ አገዛም ቢኖርበት። አሁንም እነኚህን በዚህ መልኩ ማናናቅ ጥሩ አይደለም። ሸለቆ ለሸለቆ ነው የሚሄዱት ምናምን መቃረም ነው የቀረን፣ መለቃቀም ነው የቀረን። በፍጹም ለምንድን ነው የምንወሻሸው? አገር በውሸት አይመራም። ስለዚህ እውነቱን አፍርጠን እየተነጋገር ከዛ በኋላ እመን እናድርገው የሚለውን ነገር ነው መነጋገር ያለብን።